بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اختفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته اللهم لك الحمد على نعمة القرآن اللهم لك الحمد على نعمة الإسلام اللهم لك الحمد أن جعلتنا من أمة أشرف الأنبياء والمرسلين نبينا محمد اللهم زد وبارك يا رب زد وبارك من أين أبدأ من أين أبدأ والله إني لمتحير جدا جدا يا الله قربان كحياة أمست عمتات بفيت أوقات الله أهون زاري قربان ما يبت نقر فتصوم الليال كذابوا هلا من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا قالوا الله فمنهم من قضى نحبه ያንን የእስላምን ድል ሳያይ አጀሉን ጨርሶ የተጓዘ አለ። ዛሬ ገርባ እንደዛ ጨልማ በብዙ ነገሮች ተውጣ ዓሊም ብርቅ በነበረበት ከገናናነቷ በኋላ ጨለማ ወርሷት የአይናችን ማረፊያ የነበሩት ሼህ ሰኢድ አህመድ ዛሬ ቢኖሩ ምን ያህል ይደሰታሉ የሚለው ሐሳብ ውስጥ ገባው። እኔ ልል የመጣሁት ነገር ሌላ ነው። ልመክር መጥቼ ስመከር ነው የቆየሁት። ልጆቹ አልፊየቱ ኢብኑ ማሊክን ሲያነቡ ኢዕራብ ውስጥ ገባሁ። አረ ይሄን ነገር እንደው ባወራንበት ብዬ አልኩኝ። بالالف الفاعل مثنى وكلا اذا بمضمر مضاف وصلا ይሄን ነገር ከተረዱት ልጆቹ አሁን ይሄ ደርስ ጊዜ አይደለም። ይሄን ነገር ከተረዱት ያሉትን አብያት ከተረዱ ቁልፍ መፍቻ ነው የተናገረው። وجر بالفتحة ما لا ينصرف ما لم يضف أو يكو بعد الردف إيه تلك نجر ما ندرو مبتدئون وده تلك درجة يمي أدرسنو مول حالة يالتتكسو إيه النجر سيسمو ما ندرو عالموچو من أهلنا مدرستو إيه النجر كتردوت لجوچو ما ندرو يا رب إنني لجوچ ألفيان اندافزوت ألفيان تررتو የሚያርሙበትን ጊዜ አላህ ያቀርብልን። ያ አላህ ኬት እንደምጀምር አላውቅም። ባጭሩ ማለት ነው ኬት እንደምጀምር አላውቅም። እጅግ ተደስቻለሁ። እነኚህ ልጆች የወለዳችሁ ወላጆች፣ ሴቶቹ፣ እናቶቹ፣ ወንዶቹ፣ አባቶቹ እንኳን ደስ ያላችሁ። ቁርአን ሲቀሩ በይቁናን ሲያነበንቡ አልፊየቱ ኢብኑ ማሊክን ሲያነበንቡ እርግጠኛ ነኝ የጅን ቋንቋ እኮ ነው የሚመስለው። አልፊያን ያፈዘው ቁርአን አያፍዝም አይባልም። ምክንያቱም ቁርአኑን አላህ ጀለ ወተዓላ አግርቶታል። ወለቀድ የሰርና አልቁርአነ ሊዝክሪ ፈሀል ሚን ሙደኪር ይላል ጀለ ወተዓላ። ለዚህ ሀኒ አለክ ወንድሜ የመርከዙ ኃላፊ ወንድሜ ሙሐመድ አላህ አስደስቶሃል፣ ሸልሞሃል። የልጅ አዋቂ ማለት ነው። አማቼ ብሎ ሲል እዚህም ደረሰ እንዲያልኩ አግብቶ ነው እህቱን ድሮ አማችነት ብዙ አለው። ለማንኛውም ማለት ነው የትዳር ጣጣ እንዲህ ካለ ማስተማርና እንዲያለ ፍሬ ከማፍራት ወደ ኋላ እንዳይዝህ አደራ። ይሄን ነው የምለው ለሱ ማለት ነው። እኔ ኬት እንደምጀምር ግራ ስለገባኝ ነው። ባጭሩ ገርባዎች እንኳን ደስ አላችሁ።
ገርባ ውሃ የተኛበት ቦታ ማለት ነው። ቀደምት አበውን ጠይቁ። የተኛ ባህር ነው። የሪዝቁም ባህር አላህ እዚህ ያድርገው። ወደ አረብ የምትላኪ ሴት እዚሁ አግብተሽ እንዲያሉ ልጆችን ወለጂ። ምን ዋጋ አለው? የሪዝቁም ባህር አላህ እዚህ ያድርገው። ወላጆች ሴት ልጆቻችሁን ወደ አረብ ሀገር ሳይሆን ወደ መርከዝ ላኩ። እንዲያሉ ልጆችን ያፍሩላችሁ። ማትረፍ ማለት ይሄ ነው። ያ አላህ እና ባጭሩ ገርቦች ጀግኖች፣ ገርቦች ዲናቸውን ጠባቂዎች፣ ገርቦች ለዲናቸው ተቆርቋሪዎች፣ ገርቦች በኢሻራ የሚገባቸው ገርባዎች ማሻአላህ ብያለሁ። ቃሉ ማለት የቃልቻ ጀምዕ ነው። ቃልቻ ምን እንደሆነ ታውቃላችሁ? ቃሉ ደግሞ የሱ የብዙ ቁጥር ነው አልኩኝ። በምንድነው አትጠይቁኝ፣ ግን ወደ ቃሉ ይመለስልን። አሚን በሉ እንጂ ስሙ ሳይሆን በተግባር የሚሆን አላህ ያድርገው። ሰው ሁሉ ገርባ ገርባን ይበልልን። ለዚህ የተጀመረ መርከዝ ይደግ። ይሄ የተጀመረ ኮሌጅ እነኚህ ልጆች ተቀብሎ የሚያስተምርና ዓሊም የሚያደርጋቸውን ጊዜ አላህ ያቀርብልን ያ ረበል ዓለሚን። ለዚህ መብራቱ ባይመጣም ድምጼ እስኪዘጋ ጮሃለሁ እንጂ ሳልናገር አልወርድም። ባጭሩ እነኚህ ልጆች ልቦና ላይ የሰፈረው ተራ ነገር አይደለም። ቲክቶክን ስክሮል በማድረግ አእምሯችሁን የምታደንዙ ወጣቶች ካላችሁ ዛሬ ልትነድሙ ተገቢ ነው። እነኚህ ልጆች ልብ ላይ የተጣለው ቁርአን ሰማያትና ምድር የሚንቀጠቀጡለት ነው። ففي الحديث ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ إذا تكلم الله بكلمة አላህ አንድ ንግግርን ሲናገር إذا تكلم الله بكلمة أخذت السماوات منه رجفة أو رعدة. فاعل مؤخر نو. والملائكة تخر صعقا. الله عند نقدر سنناقر سمايات من قد وينم مرقف تيزات شوالج. መላእክት ራሳቸው ስተው ይወድቃሉ። መላእክት ራሳቸው ስተው የሚወድቁለት ሰማያት የሚርገፈገፉለት የአላህ ከላም ነው። እነኚህ ልጆች ልቦና ውስጥ ያለው ኢና ሰኑልቂ ዐለይከ ቀውለን ሰቂላ። እናታችን አይሻ እንደሚናገሩት ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲወርድባቸው በብርዳማ ሌሊት እንኳ ያልባቸው ነበረ። በአቅሏቸው ልትበርክ ነው የምትቀርበው። እንዲህ ያለ ቃል ነው የህይወት መመሪያ ኮምፕሊት ኮድ ኦፍ ላይፍ የሆነ መርህ ነው እነኚህ ልጆች ልቦና ውስጥ ያለው። اللهم عمر قلوبنا بالقرآن يا رب عمر قلوبنا بالقرآن. قرآن قال አይደለም إن هذا القرآن يهدي للتي هي أقوم يا أيها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين يلال الله جل وتعالى. ስለዚህ الله هنا ምክር ነው። አሁን ባጭሩ እኔ ምን እናንተን መከርኩት ሰርታችሁ አሳያችሁኝ። እኔ ምለው እነኚህ ልጆች ሴቶቹም ይሁኑ ወንዶች ማለት ነው ይሄንን መልካም ሲሳይ የሚበርዝን የሚደልዝን የሚጋፋን ነገር አደራ ይራቁ፣ አደራ ራቁ።
ابن القيم الجوزية من يلالو ضدان لا يجتمعان ሁለት ተቃራኒ ነገሮች አንድ ቦታ ላይ አይጸኑም ሌት ቀን ባለበት አይጸናም ይሸሻል ስለዚህ ሁለት ነገሮች አንድ ልብ ላይ አይሰባሰቡም ቁርአኑ الرحمن ومثمار الشيطان ይላሉ የአርህማን ቁርአንና የሸይጣን መዝሙር ዘፈን አንድ ላይ አይሰባሰቡም ስለዚህ ከልባችሁ ክትት ብሎ ይጠፋል ዘፈን የሰማችሁ ጊዜ ማለት ነው ስለዚህ ቁርአንን ጥሩ እንጂ ዘፈን አትዝፈኑ ቁርአንን መቅራት ነው የእስላም ልጅ ዘፈኑ ብለው አሳልፈዋል መክረው ማለት ነው ቁርአንን መቅራት ነው የእስላም ልጅ ዘፈኑ በሉሽ እርስ በርሳችሁ ማለት ነው ዘፈን የሚያዳምጥ በዩቲዩብ የሚዘፍንን ሰው ስታዩ ቁርአንን መቅራት ነው የእስላም ልጅ ዘፈኑ በሉት የኛ ዘፈን ምንድነው ቁርአንን አዚሞ መቅራት ነው አለይኩም ቢልቁርአን ሌላኛው ይሄ ቁርአን ማፈዙ ቀላል ነው ሙራጃው ከባድ ነው አንዲት ግመል ተሰንክላ የታሰረችበትን ገመድ ከምትፈታበት ፍጥነት በላይ የተፈለቱል ቁርአን ከሰው ልብ ላይ ይሸሻል ሰውየው በሙራጃዓ حتى يمتزج بدمه ولحمه እስኪቀጠቅጠው ድረስ ማለት ነው አንድ ሙሐፍዝ ያ ሸህ መሐመድ አንድ ሙሐፍዝ እንዲህ አለ ቁርአን አሳፍዙኝ ሼኽ ወይ ብሎ ጠየቀ አረብ ሀገር ላይ ነው ሳውዲ ውስጥ ሼኽ ቁርአን አሳፍዙኝ አለ ሸርጥ አለኝ አሉ እሳቸው ቁርአኑን አፍዘ ስንጨርስ 3 ወር እኔ ዘንድ ልትቆይ ተስማማለህ ወይ አሉት አዎ ብሎ ቃል ገብቶ ገባ ከዛ በኋላ እዩ ቁርአኑን አፍዞ ከጨረሰ በኋላ መጨረሻ ላይ 3 ወር እሳቸው ዘንድ እንዲቆይ ያደረጉና في كل 3 ايام ቁርአን ያختማል ልጁ ማለት ነው በወር ስንት ጊዜ ማለት ነው 10 ጊዜ 10 30 ጊዜ ሙራጃ አደረገና فاصبح القرآن كله لديه كالفاتحة لك الفاتحة ونلت مالنا عليكم بالمراجعة زاري ايه هلو تولد ودنا انت اميا يوم مالتنا እናንተን የሚለው የፕሮግራሙ ድምቀት እኛን እንኳን ፍዝዝ ያደረጋችሁት በቁርአን ነው ይሄንን ቁርአን ለማሐፈዝ ምን ያህል ደግማችኋል አሁንም ቁርአኑ ዘንድ እዛ ዘንድ እንዳትቆሙ ትንሽ ጠና ያሉ ሰዎች የቁርአኑን ተፍሲር መማር አለባቸው ምክንያቱም አላህ ሲናገር كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب كتابنا هذا كتاب إيه مصحفنا أنزلناه إليك إنيا ودانتا وردنو مبارك يتباركنو قرآن باللبس سوتي تكمالو إلان يا علي يا حافظنا يا شربا قيمة متوقع برمضان نو يبالان رمضان يوفلنا في اللي متعنو بيمندرو يالو أرى قرآن يحفظ تهجد النساء تراويه يلان يعني تفلق الله انقوا تفلق الله درقاتشو إنا ايو مبارك مالت قرآن باللبس سوچ يتكمالو ليدبروا آياته قرآن يوردو سوچ አንቀጾቹን ያስተነትኑ ዘንድ ነው የሚለው لا يتعطى تدبره إلا بتعلم معانيه የቁርአኑ ትርጉም ካልተማሩ በስተቀር ቁርአኑ ማስተንተን አይመችም ስለዚህ ወደ ተፍሲር መሸጋገር አለባቸው ቁርአንን አፈዘ ማለት አሊም ሆነ ማለት አይደለም አንድ ሌላኛው ድካማችሁ ሸልሟችኋል ኢማሙ ሻፊዒ እንዲህ ይላሉ وبقدر كد تكتسب المعاني ومن طلب العلا سهر الليالي ومن طلب العلا بغير كد فقد أضاع العمر في طلب المحال وبقدر كد عند نفاط عند تقات عند نكمت تكتسب المعالي كف تدرجوا درجات የሚገኙት በልፋት ልክ ነው አሁን ጀማዓ
መሐመድ በጣም የሚለፋ ሰው የሚፈጋ